ያው ስለ ፋኖስ እንግዲህ ብዙ መባል ይችላል። ያው ፋኖስ ቅድም ፓናል ላይ ብዙ እንዳወራ ነው ያል እንደ ዓላማ ነው የተነሳው። ሐሳብ ነበር፣ በሐሳብ የተነሳ ነገር ነውና የሰፋ እስቲ እንዳለ ነው ሙሉ በአጠቃላይ መነሳት የሚችለው እንደ ቴክኖሎጂ እንግዲህ ሁላችንም እዚህ ስራ ላይ እንሰራለን። ከዛ በኋላ ቤኔፊቱን አይተናል። እንዳለው ደግሞ አዳፕሽኑ ምን ያህል ሊሄድ እንደሚችልና ከቴክኖሎጂ ዙሪያ ምን ያህል ሊጠቅም እንደሚችል ስፔሻሊ ደግሞ ልክ እንደ ወጣቱ ያለበት ሀገር ከመሆኑ አንፃር ምን ያህል ሊጠቅመን ይችላል የሚለውንም ማለት ነውና እሱን ካየን በኋላም ከቴዲ ጋር ማውርተን ከጀብሪልም ጋር ለምንድን ነው ይሄን ነገር አክሰሱን ለምንድን ነው ለሰው ማንሰጠው የሚለው ማለት እዚህ የሚል ከሆነ ይሄ ነገር እንደውም አንተ ነበር በደንብ ፑሽ አድርገህ የመጣው። ከዛ በኋላ ኦኬ ይሄ ደግሞ ሳይው ኦኬ በጣም ያስኬዳል ለምንድን ነው ማንሰራበት የሚለው መጣ። ከዛ እያለ የመጣ ነውና ከሞላ ጎደል ብዙ ሄደንበታል። እስቲ መነሻውን እንዲህ ካልኩት ቴዲ ደግሞ ይቀጥልበት። የመነሻ ሐሳቡ እሱም ስለሆነ ቀደም እኔ ነበር የፈራሁት፣ አሁን እነሱ ፈርተዋል፣ ተገልብጧል። ለማንኛውም ላይቭ ላይ ማውራትና መድረክ ላይ ማውራት አንድ አይደለም፣ ያስፈራል። ብዙዎቻችሁ እያፈጠጣችሁ ለቃላት አጠቃቀም ይቅርታ። ለማንኛውም ያው ፋኖስ ሆኖ እዚህ ደርሷልና እንዴት ነው ያው ስንጀምረው እንዳልኳችሁ ነው ከስሙ ጀምሮ ሰው ላይ ኢምፓክት ለማምጣት ነው የጀመርነውና እንደ ቀልድ ነው የጀመርነውና የመጀመሪያ ቀን ትዝ ይለኛል 19 ሰው ገባ ብለን የተገረምን ላይቭ ከፍተን ላይቭ 10 ሰው ነበር 10 ሰው ነው ግን ያው 19 ሲደርስ ተገረምን ማለት ነው። ከዛ ቲክቶክ ደግሞ አንድ ቪዲዮ ተለቆ ጀብሪል ነበርና የዩኒቨርሲቲ ተማሪው ነው ብቻ የሆነ ቪዲዮ ተለቆ 11000 ታየ ብለን በጣም ብዙ ሰው ያዋል ምናምን ብለን እንደ ቀልድ ነው እንደዚህ ያለ እያደገ ከዛ ጻፍን እንደውም ትዝ ይለኛል 5000 ማድረስ ቴሌግራሙን ምናምን ብለን እቅድ አውጥተን ለካ ብዙ ሰው የዚህ ነገር ላይ መማር ይፈልጋልና ያው እያለ አሁን ይሄ ሁሉ ሰው ደርሷልና ያው ዋና ዓላማችን መረዳት ያለባችሁ ምንድነው ከሐሳቡ ስንነሳ ፋኖስ ሲባል አይታችሁ ከሆነ ፋኖስ ቤት ውስጥ ካለ አላውቅም አንዱ መብራት ለብዙ ነው የሚበራውና እኔ አንድ ፋኖስ ኮንክ ዳጊ ጀብሪል አንድ ፋኖስ እሱ አንድ ፋኖስ ከሆነ ሌላ ፋኖሶችን መፍጠር ነው ማለት ነው። ስለዚህ ሁላችንም ካገለገልን የሆነ ነገር ካረገን ለብዙ ሰው መድረስ እንችላለን። እኔ አሁን ብዙ ጊዜ አይታችሁ ከሆነ ፋኖስ ላይ ዳጊ መጥቶ ሲያወራ እኔም መጥቼ ሳወራ የሆነ ምን ተጠቀማላችሁ ምናምን ይላሉ። እንደሱ ሳይሆን ምንድነው በቃ ማገልገል ነው። ስታገለግሉ ብዙ ይጨመርላችኋልና እኛ በዛ መሃል ብዙ ተጠቅመናል። ፋኖስም ሐሳቡ እሱ ነው። ከዚህ በዘለለ ከክሪፕቶን በዘለለ ሌላ ፋኖስ ክለብ ፋኖስ ያለ የተከፈቱ አሉና እሱም ያው ወደፊት እቅዶቻችን ናቸው። ግን እያንዳንዳችሁ የእናንተን አስተዋጽኦ እንፈልጋለን ማለት ነው። ብቻ ምክንያቱም እኔ ብቻዬን ዳጊ ብቻውን ምንም ማድረግ ስለማይችል ማለት ነው። ስለዚህ እስቲፋኖሶች አንዴ አጨብጭቡ። አመሰግናለሁ ሁላችሁም እዚህ ስለተገኛችሁ። ያው ሐሳባችን ይሄን ይመስላል። ከዚህ በኋላ 60,000 ሰው ነን ቲክቶክ ላይ ምናምን እኛ ምን ችሎን እንሰራለን። በእርግጥ እኛ ሲጀምሩ የሶሻል ሚዲያ ሰዎች አልነበርም። አሁን ግን ሆነን ከዚህ በኋላ በደንብ ለመስራት እንሞክራለን። ለመታየትም ተናንቆን ነው ፊት ለፊት የወጣ ነው። ዳጊን ዛሬ በስንት ትግል ነው አሳምነን ያመጣነውና ብዙ ጦርነቶች አልፈዋል ማለት እና እናንተም አግዙ። ቻናል ምናምን ሲኖራችሁ አሳድጉ። እያንዳንዳችሁ ሰው ደግሞ እኔ የምመክራችሁ ምንድነው እኔ በህይወቴ ፋኖስ ላይ የተማርኩት ምንም ስል የኔ ጠላት እኔ ራሴ ውስጥ ያለው ሰው ነውና ያን ካሸነፋችሁ ዳጊን ማትሆኑበት እኔን ማትሆኑበት ጅብሪልን ማትሆኑበት ሌላ የምታዩትን ሰው ማትሆኑበት ምንም ምክንያት የለም እላለሁ። እስቲ እነ ዳጊ ይጨምሩላችሁና እንቀጥላለን። ጥያቄ ምናምን እንቀበላለን። እዚህ ላይ ካልከው አንፃር ነው ጨምረው ያው እንዳልከው እንደ አይዲያ የተጀመረ ነገር ነው። እንግዲህ ዛሬ ሰፍቶ ብዙ ሰዎችን እኔም ገርሞኛል ማለት የሁላ ሰው እውነት ቫልዩ አግኝቶበት ነው። አሁን ዝም ብዬ ነበር ማወራው ቴዲም ዝም ብሎ ነበር የሚያወራው። ይሄን ያህል ሰው ህይወት የሚነካ ወይም ማለት ይሄን ያህል ኢምፓክትፉል ይሆናል ብለን አላሰብንም ነበር። ግን ያው የሚሳየው ነገርና አካሄዱም ትክክል ስለነበር ለብዙ ሰዎች ደርሷል ማለትና በዚህም እኛ በጣም ደስተኛ ነን። እናንተም ህይወት መለውጡ እና ቅድም ባነሳው ይሄን ነገር ለመገንባት ወይም ማለት ይሄን ኤዱኬሽን ለመስጠት ሐሳቡም ግንዛቤም ለሰው ለማስተማር ብዙ ዋጋ ተከፍሎበታል ማለት ማይታየው ማለት ነው። ግን እንዳልከው ትልቁ ለኛ እንደ ግሩፕም የፈጠር ነው ዩቲሊቲያችን ወይም ማለት ትልቁ ማግኘት የምንፈልገው ከዚህ ውስጥ የሰው ህይወት መለወጡ ነው። ምክንያቱም እንዳለው እንደ ሀገራችን ውስጥ ያለው በጣም ብዙ ወጣቶች አሉ። እነዚህ ሁሉ ወጣቶች መንገድና ዳይሬክሽን ፈልጋሉ። ዳይሬክሽን የሚሰጣቸው ሰው ነው ያጡት እንጂ በራሳቸው ሪሶርስፉል ናቸው። እና እኛ በቻሉ አቅም ዳይሬክሽናሊ ብቻ ጥሩ መንገድ ካሳየን በራሳቸው የሚሄዱበት ብዙ መንገድ አለና ፋኖስ እንደ ሐሳቡ መሆን እንዲሆንም ብለን የተመኘነው ምንድነው ለሰዎች ቢያንስ በፋይናንሱ ብቻ ሳይሆን
በቴክኖሎጂ ዘርፍ በተለይ የሚመጡትን ቴክኖሎጂዎች አሉት። አሁን የብሎክቼን ቴክኖሎጂ ዛሬ ተወርቷል፣ ነገ ደግሞ ሌላ ነገር ሊመጣ ይችላል እና ያን ነገር ለምንድን ነው እኛ እንደ አፍሪካ ወይም በአፍሪካ ውስጥ ባለ ለምሳሌ ቴክኖሎጂ ሲባል ኢትዮጵያ አትነሳም አይደል? ኢትዮጵያ የምትነሳው በአፍሪካ በሌላ ነገር እና ይሄን ነገር መቅረፍ እንችላለን ነው። ግን ያን መቅረፍ የምንችለው ምንድነው ከሚባለው በላይ ብዙ ልፋት ይጠበቅብናል እና ቅድምም እንዳነሳችሁት አሁን እዚህ ጋር ይሄ የግል ኤፈርት ሳይሆን የጋራ ኤፈርት ነው እና እዚህ ጋር አንድ መጨመር የምፈልገው ብዙ ኮሚኒቲ ያላችሁ ልጆች አላችሁ አይደል? ይሄ ቲክቶክ ላይም በሉት ሌላ ሶሻል ሚዲያ ላይ ቢሆን እዚሁ ክሪፕቶከረንሲ ዘርፍ ላይ የምትሰሩ ሰዎች ካላችሁ እስቲ ራሳችሁን መጠየቅ አለባችሁ። ማለት ምን ያህል ሰው መምጣት ይችላል ወደዚህ ስፔስ? ምክንያቱም ኢትዮጵያ በጣም ትንሽ ሀገር አይደለም። ቀላል ይመስላል ቁጥሩ 120 ሚሊዮን ሲባል ብዙዎቻችን ማናውቀው ቁጥር ነው አይደል? 1 ሚሊዮን ሰው ምን ያህል ሰው አሁን እዚህ ውስጥ የተሰበሰበ በጣም ብዙ ናቸው። ከነዚህ ውስጥ አስብ ስንት ወደ 300 200 ሰው አሁን ብዙ ናቸው እንውላለን። 300 ሰው ብቻ እንደዚህ አይነት ኤፈርት ይሄን ነገር ማምጣት ከቻለ ኢማጂን እንግዲህ 1 ሚሊዮን ሰው በአንድ በጋራ ወይም በአንድ ዓላማ ቢሄድ ምን መለወጥ ይችላል? አይደለም ኢትዮጵያ ሌላም ነገር መለወጥ ይችላልና በሐሳብ አንድ ሆነን በተለይ ትላልቅ ሶሻል ሚዲያ ያላችሁ ልጆች ኤዱኬሽን ላይ ብንሰራ ግንዛቤ ላይ ብንሰራ ይሄ ትንሹን ሳይሆን ወይም ጊዜያዊ ጥቅሙን ብቻ ሳይሆን ኢን ዘ ሎንግ ራን የምንጠቀመውንና የምንሄድበትን ማየት ምክንያቱም አሁን ይሄ ኮሚኒቲ በጣም አድጎ ተሻሽሎ ትልቅ ደረጃ የምንደርስ በጣም እንደ ሀገርም ብዙ ነው ማለት ነው አድቫንቴጁ ማለት ነው። ስለዚህ ይሄ ሾርት ተርሙን ብቻ ሳይሆን ኢን ዘ ሎንግ ራን የምንጠቀመውን ነገር ማሰብ አለብን ብዬ አስባለሁ። እስቲ ጀብሪን የምትጨምረውን እዚህ ጋር በልና ጥያቄም የተወሰነ ነው። መጨረሻ ተናጋሪ መሆን ከባድ ነው። አብዛኛውን ነገር እነሱ ተናግረውታል። ያው ቅድም ስለው እንደነበረው ነው ምንድነው ላይክ ሀሳብ አድጎ እዚህ ደርሷል። ግን ከዚህ በኋላ ትልቁ ሚና የምትጫወቱትና አብዛኛውን ነገር ልታደርጉ የምትችሉት እናንተ ናችሁ። ከዚህ በኋላም ትላልቅ ነገሮችን መፍጠር የምንችለው ደግሞ አብረን መስራት ስንችል ነው። ስለዚህ መንገድ አለ፣ መንገዱ ተከፍቷል፣ ቻናሎች አሉ፣ ማደግ ችሏል። ከዚህ በኋላ ደግሞ አንድ ላይ ሆነን የእናንተንም እውቀት እንዲሁም ደግሞ ሀሳብ የኛንም ይዘን የተሻለ ነገር መፍጠር እንችላለን ብዬ አስባለሁ። ይሄ ነው እንግዲህ ምን እንጨምርበት? ያው ብዙውን ጨርሰናል እና ከእናንተ ሀሳብ ካለ መቀበል እንችላለን። ሌላ መጨምርላችሁ አንድ ነገር ላይቭ ላይ የምታዩንና እዚህ አንድ እንዳልመስላችሁ። ላይቭ ላይ እንቆጣለን፣ በኖርማል ግን እኛ ራሳችን ግራ አይገባንን እና ብዙም እንትን አትበሉ። ጥያቄ ሳትፈሩ አቅርቡ ለማለት ነው። 1 2 3 ሰው ጥያቄ ይቀበላሉ። ፋኖስ እንግዲህ እንዳላችሁት በክሪፕቶከረንሲ ደረጃ ብዙ አዌርነስ ሰጥቷል ለሰው አይደል? አሁን ባላችሁበትና ከዚህ በኋላ ምን ላይ ለመስራት ነው ያሰባችሁት? እስቲ አንተ እንደ ፋኖስ ሆነ ማለት ነው። ፋኖስ ቴክ የሚለው ራሱ እንደ አጠቃላይ ምንድነው በስሩ ብዙ ነገሮች ይዟልና አይታችሁ ከሆነ ፋኖስ ክለብም አለው። ምንድነው ስታርታፖች ላይ መስራት እንፈልጋለን ከዚህ ከክሪፕቶ በዘለለና በእርግጥ ምንድነው ኮሚኒቲ ገንዘብ ላይ ስለምንሰራ ብዙ ኮሚኒቲ እንሰበስባለን። ያንን ኮሚኒቲ ደግሞ እያንዳንዱን ኮሚኒቲ እያሳደግን ወደ እንዴት ልበላችሁ ዝም ብሎ ተጀምሮ የሚቆም ነገር ደስ አይልም እና እያንዳንዱ የፋኖስ አባል ትልቅ ቦታ እንዲደርስ ነው። እኔ ሁሌም እንደምለው 1 ሚሊዮን ወጣቶችን ያው ሚሊዮነር ማድረግ ነው እቅዳችንና ሚሊዮነር ግን በጣም ትንሽ ነው። ከዛ በላይ ነው ማሰብ ያለባችሁና ግን ምንድነው ሁላችሁም መስራት አለባችሁ። እዚህም ቦታ እንሂድ እዚህ ቦታ እንዲናርግ ስንል በምክንያት ነው እንጂ ዝም ብሎ ለማሰራት ወይ ለሆነ እንትን ታስቦ ስላልሆነ ፋኖስ ትልቅ ነው እቅዱና ዛሬ ክሪፕቶ ላይ እንሰራለን፣ ነገ ስታርታፖች ላይ እንሰራለን። እንደዚህ እያለን ብዙ በስሩ ያሰብናቸው ነገሮች አሉ። እያንዳንዱ ነገር ላይ አብረን እንሰራለን ብዬ አስባለሁ። ጅብሪል ጨምረው ካለ ጨምር። ምንድነው ያው አዳዲስ ሀሳቦች ላይ ኢንቨስት ከማድረግ ባሻገር የተለያዩ ሴክተሮች ላይ መድረስ እንችላለን። አሁን አብዛኛው እንደምትወጥ ወጣት አብዛኞቻችን ወጣቶች ነን። ስለዚህ ላይክ እናንተ ያላችሁን ሀሳብ ወስደን እናንተም ደግሞ የሚያስፈልጋችሁን ሪሶርስ ተጠቅማችሁ የተሻለ ነገር መፍጠር እንችላለን። ምክንያቱም ላይክ አሁን ክሪፕቶ ላይ ሆነ እንጂ ፎከሱ ደግሞ ማይንድሴት ላይ እየሰራ እንገኛለን። ከዛ ባሻገር ደግሞ ያው ፋኖስ ቴክ እንደሚለው ደግሞ የተለያዩ አዳዲስ ስታርታፖች ቴክም ባይሆን ሌሎች ስታርታፖች ላይ ከእናንተ ጋር በመስራት የተሻለ ነገር መፍጠር ነው፣ የተሻሉ መንገዶችን መጥረግ ነው።
መንገዱን አንድ ላይ ስለምንጠርገው ማለት ነው። ስለዚህ እንደዛ ለማድረግ አስበናል ኢን ሎንግ ራን ማለት ነው። እሺ ያው ዳጊ ከጠየቀ አይቀር እኔም ልጠይቀው እስቲ ያው በመጀመሪያ አካባቢ ላይ እኛም ብዙዎቻችን ትኩረት አንሰጠውም ነበረ እንደ ላይክ ዝም ብሎ እንስራ በሚለው ነበረ የምንሰራው ቀለል እያደረግን። አሁን ግን እያደገ ስለመጣ ሌላ ከፋኖስ ክሪፕቶ ውጪ ፋኖስ ክለብ የሚባል ቻናል ከፍተናልና እዛ ላይም በደንብ መስራት እንፈልጋለን እና እስቲ እዛ ላይ ያለን ሀሳብ እቅድ ማብራራት ትችላለህ? ፋኖስ ክለብ ይገርማችሁ ስሙ አይመቸኝም፣ ግን ፋኖስ ክለብሽ አይ ስሙ ከሀሳቡ ጋር አብሮ አይደለም በሚል ነው ብቻ ፋኖስ ክለብ የሚለው ምናልባት ቻናል ውስጥም ካላችሁ ሁሌ ዲስከሽን ይኖራል። ዲስከሽኑ ምንድነው እንዴት ራሳችን ለውጣለን የሚለው። ስለዚህ ያለ የሆነ ሀሳቡንና ፋኖስ ክለብ ለምን እንደተጀመረ ወይም መነሻ ሀሳቡን ልንገራችሁ። ፋኖስ ክለብ ሲባል በብዛት መስራት እንፈልገው እንዳለው የኢትዮጵያ ትልቅ ኃይል ወጣቶች አይደል እንደ ሪሶርስ ማየት የምንችለው ኢትዮጵያ አላት ብለን መጥራት የምንችለው ወጣቶች ብቻ ነው። ስለዚህ ያለ ወጣቶች ላይ ምንድነው የወጣቶች ችግር ምንድነው የጎደለው ከሪሶርስ አንፃር ሲባል ከገንዘብ ነክ ብቻ ሳይሆን የስኪልስ ችግር አለ ወይ ምን አለ የሚለው ብዙ ካየና ካጣራም በኋላ ይሄ ቻናል እንዲከፈት ፈለግም ማለት ነው። ስለዚህ ዋና ሀሳቡ የሚሆነው ምንድነው ወጣቱ ጋር ያለው አይዲያዎች ይኖራሉ፣ ሀሳቦች ይኖራሉ፣ የተለያየ ሀሳብ ሊሆን ይችላል። ሜቢ እኔ ቲክቶክ ላይ አንዳንድ ሳይ ነበርና የሻማ መስራት የሚል አለ። ቀላል ስሞል ቢዝነስ ምን መጥራት የምንችለው ማለት ነው። ዶሮ እርባታም ሊሆን ይችላል፣ ከክሪፕቶም ከብሎክቼንም ከቴክኖሎጂ ጋር የማይገናኝ ሊሆን ይችላል። እና ይሄ ሁላ ሰው ሀሳብ አለው፣ መስራት ይፈልጋል፣ ማደግ የሚችል ቢዝነስ ነው። ግን ይሄን ነገር የሚወያይበት የሚፈጥርበት መድረክ የለውም፣ ሪሶርስም የለውም። የኢትዮጵያ የካፒታል ማርኬቱ እንደምታውቀው ነው አይደለም፣ ፈንዲንግ ለማግኘት የሚሰማህም የለም። በሰው ማትሄድ ከሆነ ወይም ሰው ማታውቅ ከሆነ ወይም ባጭሩ ብቁ ማትባል ከሆነ እዛ ካይ አታገኝም። ስለዚህ ምን አሰብን ፋኖስ ክለብ የሚባለው እንደ አሶሲዬሽን ሆኖ አንድ ሀሳብ ያላቸው ሰዎች ለምንድነው እርስ በራሳቸው አይዲያቸው ላይ ለምን ፈንድ አያደርጉ በሚል ማለት ነው። ፈንድ የሚያደርጉት ብር የሚያገኙትም ሆሊስቲክ በሆነ በራሳቸው መንገድ ማለት ይሄ ማለት ብዙ ብር አይደለም ኢንቨስት የሚያደርጉት። ለምሳሌ 1000 ሰዎች የሆነ አይዲያ ላይ ኢንቨስት ቢያደርጉ ለምሳሌ 100 ብር እንኳን አዋጡ ቢባል ስንት ብር ነው? 100,000 ብር ነው አይደል? 100,000 ብር ስራ ይጀምር አላውቅም፣ ግን ብቻውን አማውንት ይመጣል። ያ አማውንት ግን ማስነሻና ለልጁ ወይም እንዳለው ስሞል ቢዝነስ የሚፈጥረው ሰውዬ ያን አይዲያ መሄድ ይችልበታል። ቢያንስ የተወሰነ ፑሽ ይሰጠዋል። እንዳለው ደግሞ በጣም አምቢሽየስ የሆነ ሰው ብቻ ፈንድ ማግኘት አለበት ብዬ ማስብ፣ ምክንያቱም በጣም እጥረት ስላለ the best of the best የሚባሉት አይዲያ ያገኙና አይዲያ ብቻ ሳይሆን ፍላጎት ያላቸው ሰዎች ያገኙና ከዛ በኋላ ደግሞ አላ ከተረፈ በኋላ ስለዚህ ይሄን ነገር ለምንድነው የብሎክቼን ቴክኖሎጂ እጃችን ላይ ያለ ለምንድነው ዲሴንትራላይዝ በሆነ መንገድ ማናረገው? ምክንያቱም አሁን እዚህ ጋር 200 ሰው አለ። አንድ አይዲያ እዚህ ጋር መጥቶ ፒች ቢያደርግ እና የሚሰራ እንደሆነ ሲታይ ኮሚቴው ሪስክ ወስዶ ለምሳሌ ሁላችንም ወይ $1 ሊሆን ይችላል ወይም እንዳልኩት 1,000 ብር እና አቅማችን የተወሰነ ብቻ ኢንቨስት ይደረጋል። አይዲያው ላይ ነው ኢንቨስት የሚደረገው። ከዛ በኋላ አይዲያው እንዳለው ወደ ትክክለኛ ቫልዩ መሄድ ከሆነ የዛኛውም ተጠቃሚ ይሆናል ማለት። ስለዚህ ፋኖስ ክለብ ትልቁ ሀሳቡ አይዲያዎችን ስታርታፖችን ክራውድ ፈንድ መደረጊያ ማለት ነው። ግን ይሄን ብሩ የሚመጣው ጄነራላይዝ በሆነ መንገድ ነው። እገሌ የሚቆጣጠረው የሚባል የለም፣ ሁላችንም አክሰስ ባለን ልክ ማለት ነውና እንደ ኢትዮጵያ ሲታይ በእርግጥ ብዙ መብራራት ያለበት አይዲያ ነው፣ ግን በጣም የሚያስፈልገን ነገር ነው ማለት። ስንቶቻችሁ ናችሁ ትንሽ ብር ብቻ ስለጎደላችሁ ያሰባችሁትን አይዲያ ሳትጨርሱ ሄዳችሁት ወይም ማድረግ እንደምትችሉ እያወቃችሁ በፈንድ እጥረት ብቻ ወይም ራሳችሁ ላይ አይዲያችሁ ላይ በርቱ የሚላችሁ ሰው ብቻ አለመኖሩ ብዙ ነገር ያስቀርሰዋልና እንደ ፋኖስ እንደ ኮሚቴ ከሆነ ላይ ቀር ለምንድን ነው ይሄ ክራውድ ፈንድ አይዲያ ማይሰራው በሚል ነበር ያ ቻናል ተከፈተው። ለጊዜው አሁን ቢሆን አዌርነስ ላይ ነው ስቲል እየሰራን ያለ ነው። ከሆነ ስቴጅ በኋላ ግን ወደ ፕራክቲካል ዴቨሎፕመንት እንመጣለን ማለት ነው። ስለዚህ እሱም ሐሳብ አለ። ያ ነው ትልቁ ሐሳቡ ማለት ፋኖስ ክለብ የሚባለው። ግን ምንድነው ሌላ መጨመርላችሁ ነገር እዛ ላይ ያለ መጽሐፎች ምናምን ይለቀቃሉ እና እነሱን ትምህርቶች ምናምን አሉና እነሱን አንብቡ። ዝም ብሎ ተራ ነገር ሊመስላችሁ ይችላል እንጂ ሁሉ ነገር የሚጀምረው እንደዛ ነው። ማንበብ ማየት ምናምን ጥሩ ነው። ምክንያቱም ምንድነው ገንዘብ እንዳሰሩ የሚያደርጋችሁ ማንም አይደለም፣ እናንተ ውስጥ ያለው ሰውዬ ነውና እሱን ደግሞ የምታሸንፉት በማንበብ በመስራት ምናምን ነውና ያንን ነገር እንድታረጉ የተለያዩ ጽሁፎችም ምኖችም ይለቀቃሉ። እነዛን ለማንበብ ሞክሩ። እነዛን ካነበባችሁ ምን ትሆናላችሁ መሰላችሁ? ለመስራት አሰለችሁ። ለምሳሌ የሆነ ስራ 10 ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ። እዛ ውስጥ ያሉ ታሪኮች፣ የተለያዩ ነገሮች ምናምን የትልልቅ ሰው እነዛ ነገሮች ያስተምሯችኋልና እዛ ነገር ላይ ጠንካራ ስትሉ የዛ ነገር ነጸብራቅ ነገር ከነገ ወዲያ ጥላችሁ አሉት በቃ ገንዘብ እየሆነ ይመጣል ማለት ነው። እንደዛ አድርጉ ነው የምለው። አመሰግናለሁ። እኔ ጨርሻለሁ።
ያው ምንድነው የሆነ የአፍሪካን ፕሮቨርብ አለ የምታውቁት ከሆነ if we can win the enemy inside the enemy outside cannot do us any harm የሚል so like አብዛኛውን ነገር ምንድነው like እኛ ውስጥ ያለውን ነገር መቀየር ከቻለን ከውጭ የሚኖረውን ነገር የተሻለ ማድረግ እንችላለን። አሁን ለምሳሌ እኔ ከፐርሰናል ኤክስፒሪየንስ ሼር ሳደርጋችሁ like ሪች ዳድ ፑር ዳድ የሚለው መጽሐፍ ታውቁታላችሁ? ሮበርት ኬሶኪ ሶ የሆነ ጊዜ ከቤት ብር ተሰጠኝና ይዤ ሄድኩ። ከዛ ምን ልግዛ አልኩ። በጣም ላይክ ለየት ያለ ነገር መግዛት ነበር የፈለኩት። ዴን ሪች ዳድ ፑር ዳድን ገዛው። ላይክ እንደዚህ ፋይናንሻል ቡክ አልመሰለኝም። የሀብታም አባት የድሃ አባት ከዛ የቀልድ መጽሐፍ ነው። እሱን ታነባለህ ትስቃለህ። የኔ ሀሳብ ማለት ነው። ግን መጽሐፉን ሳነበው it's completely changed my life so ልክ እንደዛ አይነት ሞመንተም ያላቸው ወይም ደግሞ like ይሄ ተርኒንግ ሞመንት የሆኑ ነገሮችን ልታገኙ የምትችሉት ወይም ደግሞ ካላችሁ ስኮፕ እና ኤሪያ ውጭ የተሻለ ነገር መፍጠር የምትችሉት ሰዎች በተሰበሰቡበት ቦታ ውስጥ አዳዲስ ሀሳቦችን ማንሳት፣ ማንበብ፣ ማየት እንዲሁም ደግሞ የእናንተን ሀሳብ ሼር ማድረግ ስትችሉ like የሌሎችንም ሀሳብ ኦፕን ሆኖ መቀበል፣ ሀሳቦችን ሼር የምታደርጉበት ተመሳሳይ ያለውን ሀሳብ ክሪፕቶ ከማን ጋር ታወራላችሁ? አብዛኛውን ውጭ ወጣችሁ ክሪፕቶ እንደዚህ ነው ምናምን ብትሉ ላይክ ምን ያህል እንትን ይኖራል። ግን እዚህ ኮሚኒቲው ሲሆን ግን ላይክ ዩ ፊል ላይክ ሆም አይደለ? ልክ እንደዛ ሁሉ እናንተ ሊኖራችሁ የሚችለውን ሀሳብ ምናችሁን ሼር አድርጎ ችግር ካለበት ይሄ ነው፣ ትክክል ከሆነ ይሄ ነው፣ መደረግ ያለበት ነገር ይሄ ነው ብሎ ላይክ ዘ ሴም ኢነርጂ የሆነ አይነት ነገር ሊሰጣችሁ የሚችለው እዛ ቦታ ላይ ስትገኙ ነው። እና ላይክ እዛ ላይ ያሉትን ነገሮች ብታገኙ ሀሳብ ራሱ ባይኖራችሁ እዛ ላይ መታችሁን ሀሳብ ሲወራ ለእናንተ የሚሆን ሀሳብ ይዛችሁ ልትሄዱ ትችላላችሁ። ሶ እንደዚህ አይነት ቦታ ስፔሻሊ ፋኖስ ክለብ ላይ መገኘታችሁ ብዙ ነገር ይለውጣል ብዬ አምናለሁ። ከዚህ ቀደም ያው ብዙ የሰራቻቸው ነገሮች ሊኖሩ ይችላሉ በጋራ የሚሆን በተናጠል። የዲጂታል ማርኬቲንጉ በአብዛኛው የግል ጥረት በኋላ ላይ ሄዶ ምናልባት የጋራ ነገሮች ጋር ሊመጣ ይችላል። አሁን እናንተ የጀመራችሁበት መጀመሪያ በግል ነው፣ በኋላ ወደዚህ ወደ ጋራ ሆነ ነገር እንደዛ ነገር መጥቷልና ያው እኛንም ያሰባሰበን በጋራ የሚያገናኙ ነገሮች ላይ ተመሳሳይ የሆነ ነገር ለመያዝም ጭምር ነው። ያው ፋኖስ በሚለው ስር ተሰብስበን ማለት ነው። እኔ ለመጣ የፈለኩት ምንድነው እናንተ አሁን የካምፓኒ ፋኖስ የሚባለው በካምፓኒ ደረጃ ራሱን ፎርም አድርጎ መጥቷል ወይስ አልመጣም የሚለው እንደ አንድ ጥያቄ ነው። ሁለተኛው ጥያቄ ደግሞ ፋኖስ ኮል የሚል አንድ ፕሮዳክት አለ። ፋኖስ ኮልን ጆይን የሚያደርጉ የሚችሉ ሰዎች ጆይን ያደርጋሉ። ምን ላነሳ ፈልጌ ነው እዛ ላይ ትልቅ የሆነ ክፍያ ያለው ለማለት ሳይሆን ወይም ደግሞ የማይችሉ ሰዎች አሉ እሱ ነገር ውስጥ ለመግባት አይደለም። ምንድነው ወደዛ የሚያመጡ ነገሮች ሌላ ለምሳሌ አሁን አንዳንድ ቴሌግራም ላይም የማያቸው እንትኖች አሉ ፍሪ የሆኑ ኢንከሬጅ ለማድረግ የሆነ ሌቭል ላይ ለማድረስ የሚሰሩ አሉ ቴሌግራም ግሩፖች ማለት ነው። ምን ነው ለምሳሌ እዚህ አካባቢ ከዚህ ቀደም ከአንድ ሁለት ጊዜ እዚህ ሳይንስ ሙዚየም ውስጥ ገብቼ ነበረ። ቡና ይሸጣሉ። ከቡናው ጋር አብሮ ደግሞ ተወሰነች ቆሎ ያቀርባሉ ፎር ፍሪ ማለት ነው። ሁለቱም ጥቅም አላቸው። ቆሎ ግን ያው ለቡናው ለሚጠቀሙ ሰዎች ነው። ልክ እንደዚህ የቆሎዋን ታክል የምታክል ነገር ፍሪ የሆነ ፕሮዳክት መጠነኛ የሆነ ነገር ለኮሚኒቲው እንደዛ አይነት ነገር ቢቀርብ እንደዚህ ቢመጣ እንደሱ አይነት ነገሮች ቢመጡ just kind of copy trading አይነት ነገር እንደማለት ነው። አንዳንድ በሳምንት ሊሆን ይችላል፣ ጊዜ ወስዳል፣ ጥናት ይፈልጋል፣ ይገባኛል፣ አድካሚ ነው። ነገር ግን ፋኖስ ኮል ላይ ከሚደረጉ ትሬዲንጎች ከአስሩ ውስጥ ወይ አንዱ ወይ ሁለቱ ፎር ፍሪ እንደዚህ አይነት ነገሮች ቢለቀቁ በዛ ውስጥ ብዙ እንትን ላይኖሩ ይችላል። ነገር ኢንከሬጂንግ ነው። አንዳንዶች በዲሞ ትሬዲንግ ቢሆን ሞክረውትም ቢሆን ሞር ኮንፊደንትም ዴቨሎፕ ማድረግ ይቻላል። ከዛ አንጻር ለማለት ፈልጌ ነው። በጣም ረጅም ጥያቄ ነው ያነሳው፣ ግን በአጭሩ ልመልስ። የመጀመሪያው ደረጃ ጥያቄውን አይ ቲንክ ፋኖስ ህጋዊ ማዕቀፍ አለ የሚለው አዎ ማዕቀፍ አለው። ማዕቀፍ ባይኖረው እንደዚህ ማዘጋጀትም አንችልም። ሲጀመር ረጅም የሚጓዘው እንዲህ ወሳኝ የሚባሉ ነገሮችን ሳይዝ አይደለም። ስለዚህ ማዕቀፍ አለው። ያው የተመዘገበ ነው፣ ስሙም ተመዝግቧል። ምንድነው ይባላል ብቻ ስሙም ተመዝግቧል። የሬጅስትሬሽን ፋኖስ የሚባለው ስሙ ትንሽ ዩኒክ ስለሆነ ብዙ ፋኖስ አለ። ፋኖስ
ማተሚያ ቤቶች አሉ፣ ፋኖስ ምግብ ቤት አለ። ስለዚህ ያለ ይሄ አይኮኒክ የሆነ ስም ስለሆነ ተይዟል። እሱን መጠየቅ ከሆነ ማለት። በሁለተኛ ጥያቄ ደግሞ ያስከው አለው የራሱ ፕራይቬት የሆነ ቻናል፣ ምክንያቱም ፕራይቬት የሚፈልግ ሰው ስላለ ልዩነትም ስላለው እዚህ ምናልባት ፍሪ ቢሆን ምናምን የሚለውን እንዳጠቃላይ ልመልስልህ። ፋኖስ ሲጀመር ሙሉ ለሙሉ ብዙ ነገሩ ፍሪ ነው። ከመነሻው እስከ መጨረሻው በሚባል ሁኔታ አብዛኛው ግንዛቤዎች፣ እውቀቶች ምንለው በነፃ ነው የሚሰጠው። ክፍያ የሚባል ነገር አንጠብቅም። ምክንያቱም ይሄ አዌርነስ መስጠት ባለብህ ሰዓት ላይ ክፍያ ማለት ይሄ ራሱ እንዳለበት ነው እንደኔ እምነት። ምክንያቱም ትልቅ ሰው ጋር ወይም ብዙ ቦታ መድረስ ከፈለግ ሚሊዮን ሰዎች ጋር ደርሳለሁ ብለህ ክፍያ ማለት ይሄ ግብዝነት ነው። እንደዛ አያዋጣም። ሲጀመር አላማችንም ፍላጎታችንም አይደለም። ስለዚህ አብዛኛው ፕሮዳክታችን ሙሉ ለሙሉ ሲጀመር ፍሪ ነው። ክፍያ የሚባል የለውም። ሁሉ ነገር ኤክስክሉሲቭ የሆነ እንትኖች አሉ። ለሱም ኤክስክሉሲቭ በመሆኑ ብቻ የራሱ ፕራይስ ታግ አለው። እሱም ኤክስክሉሲቭ በመሆኑ አሁን ያ ብዙ ነገር ተከፋፍሏል። በትሬድም አንፃር ያልከው ሙሉ ነገር ማንለቀበት ትልቁ ምክንያትም የሰው አዌርነስ ማተር ያደርጋል። አሁን እዚህ ውስጥ ሁላችንም እኩል አዌርነስ የለንም አይደል? ስለ ማርኬት ማወራውን ያህል እኩል ላይረዱኝ ይችላሉ። ምክንያቱም ሁላችንም የተለያየ ሌቭል ላይ ነው። ጭራሽ ትሬድ አድርጎ ማያውቅ አለ። እዚህ ኢቨንት ላይ መሆኑ ራሱ ብሎክቼን ራሱ በስነ ስርዓት ምን እንደሆነ የማይረዳ ሰው ሊኖር ይችላል። በጣም የሚያውቅም ሰው አለ። በጣም ብዙ ማለት ቅድም ፓናሉ ላይ የነበሩት ምን ያህል እያስረዱ እንደሆነ በተለይ ከኢንሳ የነበሩ ሰዎች ገልጸውታል። እና እንደዚህ አይነት የዳይቨርስ የሆነ ኮሚኒቲ ላይ እንዲህ አይነት የተለያየ ነገር ስትገልጽ በጣም ኮንስትሬን አለ። አሁን እኛ ያን አንፈልግም ሳይሆን ኮንስትሬኑ በጣም ስለበዛ ነው። ሁሉንም እኩል ማስኬድ ስላለብን በእርግጥ ፍጥነቱ እኩል ሊሄድ አይችልም፣ ግን ቢያንስ ከብዙ ሰዎች ጋር አብሮ መሄድ ይቻላል የሚለው ማለት ነው። ስለዚህ ያሉት ነገሮች እነዚህ ናቸው ማለት ነው። መጀመሪያ አፕሪሺየት በማድረግ ልጀምር። ፋኖስ ቶታሊ ለኮሚኒቲው ላደረገው ነገር በሙሉ ማመስገን እፈልጋለሁ። ብዙ ነገር ነው አክቹሊ በጣም ሪሰንትሊ ነው ጆይን ያደረኩት። ማስተር ክላስ ኮርስ በተጀመረ ጊዜ ነው ጆይን ያደረኩት እኔና ቴክኒካሊም የኮምፒውተር ሳይንስ ተማሪ እንደመሆኔ መጠን የሄዳችሁበት ርቀት ኮሚኒቲውን በኩል መጠን ትሪት ለማድረግ ሳላደንቅ አላልፍም። ጀማሪ ቢጊነር ለክሪፕቶ አዲስ የሆነ ሰው ኢቭን አይደለም ለክሪፕቶ ለቴክኖሎጂ አዲስ የሆነ ሰው ተረድቶ ሊቀየር የሚችልበት አይነት ትምህርት ነው። ኢቭን ባክግራውንድ ቮይሱን በጣም ይመቸኛል። አክቹሊ ኮርሱን የሚሰጠው ሰው ማን እንደሆነ ባቁላ ደስ ይለኛል። ጥሩ ነው። የፓወርፖይንት ፕሬዘንቴሽናችሁ ኔክስት ሌቭል በጣም ደስ ይላል። ዋናው ጥያቄ ምንድነው መሰላችሁ? ይዛችሁት የተነሳችሁት ሀሳብ በጣም ጥሩ ነው። ላይክ በጣም ብዙ የሚያድግ ስኬል አፕ የሚያደርግ ነገር ነው በጣም። እዚህ ጋር ደግሞ ኮሚኒቲያችሁ አለ አብሯችሁ እና ምንድነው እቅዳችሁ? አንደኛ ከኔ አስተያየት አንፃር ይሄ ነገር በጣም ስለሚሰፋ በእርግጠኝነት ሰፋ ያለ ቲም ያስፈልገዋል። ይሄን ነገር አቺቭ ለማድረግ ስራዎች ዴሊጌት መደረግ አለባቸው። ብዙ ሰዎች መሳተፍ አለባቸው ኢፌክቲቭ ለማድረግ። ምክንያቱም የተወሰኑ ሰዎች ብቻ ይሄን ሁሉ ታስክ ያላችሁትን እንዲሁም ያልነገራችሁትን ብዙ እቅድ ስለሚኖር ያንን ሁሉ ለመወጣት በእርግጠኝነት ቲም ያስፈልጋል። ኦርጋናይዝድ የሆነ ቲም ያስፈልጋል። ከዛ አንፃር እንደ ሀሳብ እንደ ጥያቄም ላቀርብ የሚችለው ነገር ከዚህ ኮሚኒቲ የበለጠ ለዚህ ነገር ስዊት ሊያደርግ የሚችል ሰው የለም ብዬ አስባለሁ። ፕላስ ደግሞ የኦነርሺፕ ስሜት የሚፈጥራል ኮሚኒቲው ላይ ማለት እናንተ እዚህ ጋር ደርሳችሁ ለኛ ወይም ደግሞ ለብዙ ሰዎች ሞዴል መሆን ይችላችኋል። ግን ሁላችንም የምናውቀው ነገር ስቲል ኳሊቲ ያላቸው አቅም ያላቸው ሰዎች ኮሚኒቲ ውስጥ እንደሚኖሩ እናምናለን አይደለ? ብዙ ሰዎች ይኖራሉ እና ደግሞ ተምረውም ጭምር አድገው እናንተ የደረሳችሁበት ደረጃ መድረስ ይችላሉ። ኦር ደግሞ እናንተ የሌላችሁ ኮሚኒቲ ውስጥ ስኪል ያላቸው ልጆች ይኖራሉ ለቲሙ የሚያስፈልጉ ሰው ከኮሚኒቲ ውስጥ የተወሰኑ ሰዎች ይሄን ነገር ላይክ ፎር ዘ ሎንግ ራን ነው እያወሩ ያሉት ማገዝ ይችላሉ። ሶ የሆኑ ስራዎችን ኳሊቲውን ሜጀር በማድረግ ወይ ደግሞ የሆነ ነገር በማድረግ ብቻ መመዘኛዎች በማውጣት እንደናግዛችሁ ማድረግ ይቻላል ማለት ይሄ ነገር ትልቅ ነው አላማው። እኛ ደግሞ በጣም ተለውጠን ይብን ሌላ በጣም ብዙ ሰዎችን መልቲፕላይ አድርገን ኢምፓክት ማድረግ እንችላለን እና ከዚህ ነገር አንፃር ቲሙ እንዴት ነው እንትን የሚለው ስቲል ተያይዞ ማንሳት እንፈልገው ነገር ዩቲዩባችሁ ላይ የተወሰነ እንትና ያለው የኦርጋናይዜሽን ችግር ስቲል ማለት ኮንስታንትሊ ፖስት አይፖስትም ኢቭን ላይክ ትክክለኛ ኒሹ ራሱ ምን እንደሆነ አንዳንዴ እንትን አይልም ከውጪ ለሚያየው ሰው ማለት ነውና እሱም ጭምር ስራ ያስፈልገዋል። በደንብ መደራጀት ይኖርበታል። ምናልባት አንድ ሰው ሊያስተካክለው የሚችለው ስራ ነው። አንድ ሰው እንደ ኃላፊነት ቢሰጠው ለሙሉ ዩቲዩብን ማኔጅ ማድረግ ቢችል በእርግጠኝነት ከፋይናንሻል ነገሩን እንተውና በጣም ብዙ ትርፎች ይኖራል። ኢምፓክት በጣም እንደ ሚዲያ መቼም በዚህ ሰዓት ቴሌቪዥን ካምፓኒ ወይም ቴሌቪዥን ጣቢያ ከማቋቋም ዩቲዩብ ቀላል ነው ከተሰራበት። ብዙ ሰዎች ጋር መድረስ የሚችል ነገር ነው። አላማውን አቺቭ ለማድረግ በጣም ሊጠቅም ስለሚችል
ነገሮችን ኦርጋናይዝ በሆነ መልኩ ማድረግ አላማው የሚሳካበትን ጊዜ ያፈጥነዋል ብዬ አስባለሁና ከዚያ አንፃር ቢታሰብበት እንዳይዲያም ጥያቄም ለመስጠት ነው። ቴንክ ዩ አመሰግናለሁ። እንደሻው ባላለው በዚሁ አጋጣሚ ለፋኖስ በጣም ፋኖስ ከቅርብ ጊዜ ወዲህ ለልቤ በጣም ቅርብ የሆነ ቻናል ሆኗልና በዚሁ ቻናል ላይ ነው ይሄ ኢቨንት ፕላን እንደተደረገ ሰምቼ የመጣሁት እና ከጅማሬው እዚህ ትልቅ ቦታ ላይ ይህን ኢቨንት ሆስት ለማድረግ በመወሰናችሁ በጣም ትልቅ አድናቆት አለኝ። ምክንያቱም አንደኛ የኢቨንቱንም ደረጃ አንደኛ የሚያሳየው የተዘጋጀበት ቦታ ስለሆነ ማለት ነው። ከዚሁ ጋር ያይዤ ላነሳ የምፈልገው ይህን ኢቨንት እንግዲህ ጆይንት ሊያዘጋጁት ፋኖስ እና ባይቢት ናቸው ነው የሚለው ባነሩ ላይ እንደማየው። ሶፋር ስለ ባይቢት ብዙ ከመድረክ ሲነገር አልሰማሁም። ፋኖስ ግን ባይቢትን እንደ ራሱ ፕሪፈርድ ኤክስቼንጅ እንደመረጠና እንደሚጠቀምበት አውቃለሁ። ስለዚህ ስለ ባይቢት ተጨማሪ ማብራሪያ ብትሰጡበት አይ ቲንክ አፕሮፕሪየት ይመስለኛል። ለምን ባይቢትን አጌንስት አዘር ኤክስቼንጅስ መረጣችሁ? አይ ቲንክ ዛት ኢዝ ኢምፖርታንት ለዚህ ኦዲየንስ የሚመጥን ርዕስ ይመስለኛልና እሱ ላይ ብታወሩበት ጥሩ ይመስለኛል። ሌላው ምናልባት ከቅርብ ጊዜ ወዲህ እንደምታውቁት ሁላችሁም ዓለም ትራምፕ ከሚባል ትልቅ ሺፕ ጋር የተጋጨች ነች ያለችው ብዬ ነው የማስበው እኔ። ምን ማለቴ ነው? በጣም ብዙ ነገሮች ራፒድሊ እየተቀየሩ ነው እንደምታውቁት እና ከክሪፕቶ ጋር ደግሞ በተያያዘ ትራምፕ የክሪፕቶ ፕሮ ስለሆነ in the coming years በጣም ብዙ ለውጦች በዚህ በክሪፕቶ ላንድስኬፕ ላይ እንጠብቃለን እና ይሄ ለሁላችንም ለክሪፕቶ አፍቃሪዎች በጣም ትልቅ ዜና ነው እና አይ ቲንክ the same is true for Fanos as well ብዬ ነው የማምነው። ምክንያቱም የክሪፕቶ ላንድስኬፑ በጣም እየሰፋ ግሎባልም ተቀባይነት እያገኘ በመጣ ቁጥር እኛም እዚሁ ያሉት ሎካል አውቶሪቲዎችን ኢንፍሉዌንስ የማድረግ ፌቨራብል የሆነ የህግ ማዕቀፍ እንዲወጣም ተጽዕኖ ለማድረግ የሚያስችል ትልቅ አጋጣሚ ይፈጥራል ብዬ ስለማምን ከዛ አንፃር ያለውንም ነገር ሪፍሌክት ብታደርጉበት አይ ቲንክ ለዚህ ኦዲየንስ ይመጥናል ብዬ አስባለሁ። አመሰግናለሁ። ጥያቄው ጠቅላላ አድርጌ ሁላችሁንም ስመልሰው እሱ ያለው ያው ፋኖስ ላይ ሰዎች ብታበዙ ምናምን ያለው ብዙ ምን ችግር አለ? እኛ እኮ ፈቅደናልና ማታ ማታ እየመጣችሁ ሁላችሁም ፋኖስ የኔ ብቻ አይደለም የዳጊ ወይም የጅብሪል አይደለም የሁላችሁም ነውና ግድ እንትን መሰጠት የለበትም። ስለዚህ መጣችሁ ማገልገል ነው። ያገለገላችሁበት አንድ ቀን ይከፍላችኋል ብዬ አስባለሁ። በተቻለ አቅም አድሚን የሚሳተፉትን አድሚን እያደረግን ነው እንሰራለን። ዩቲዩቡ ምናምን ላልከው ደግሞ ያው እኛ እንደ ዝም ብሎ ጎን ለጎን ስለምንሰራው ነው ትኩረት ማናረግበትና ከዚህ በኋላ ግን እስቲ እናያለን። አሪፍ አስተያየት ነው፣ እናመሰግናለን። እዛ ጋር ደግሞ ወንድሜ የጠየቀው ባይቢት ከባይቢት ጋር እንዴት ነው የምትሰሩት ላለው ያው ባይቢት ታውቁታላችሁ ትልቅ ኤክስቼንጅ ነውና አይታችሁ ከሆነ ብዙ ጊዜ ሽልማት ይመጣል። እንደውም ፔሱን ያሸነፈው ሰው ተገኘ ተገኘ። ለማንኛውም ባለፈው ራሱ ትልልቅ ውድድሮች ነበሩና ዛሬ ተሳተፉ ስትባሉ እንደውም እዚህ ብዙ ናችሁና አዳዲስ አካውንት የከፈታችሁ 3 5 ምናምን እድላችሁን ብትሞክሩ ብዙ አይነት ሽልማቶች ያመጣሉ። እዛ ላይ መሳተፍ ትችላላችሁ። ከዛ በዘለለ ደግሞ እዚህ ኢትዮጵያ ውስጥ ያለውን ክሪፕቶ ላይ ያለውን ነገር በተለያዩ ጊቫዌይ ሲሰጣችሁ ለሱ ብላችሁ ስትመጡ ጎን ለጎን ትለምዱታላችሁና እኛ ደግሞ ከባይቢት ጋር እንደ ፓርትነር ሆነን ነው እየሰራን ያለነውና ያው ይሄ ጅማሮ ነው። ከዚህ በኋላ ደግሞ ሞር እያደገ ይመጣል ብዬ አስባለሁ። ግን እናንተ በተቻላችሁ አቅም ተሳተፉ። እናንተ በተሳተፋችሁ ኮሚኒቲ እንዳለ ባዩ ቁጥር ነው ሞር ወደኛ እነሱ እየመጡ የሚመጡትና ያን አርጉላለው። ያው በአጠቃላይ የነበረን ቆይታ ይሄን ይመስላል እና አመሰግናለሁ። ካለን ሰዓት አንፃር ጨርሰናል። ወደ ቀጣይ ፕሮግራም እንሄዳለን ማለት ነው።
እሺ እናመሰግናለን።